በየቦታው 50 ብር ለሚሸጥ ቡና የሆነ ቦታ ገብታችሁ 150 እና 300 ብር ከፍላችሁ ጠጥታችሁ አታውቁም? ታውቃላችሁ። ለምንድን ነው? ጣዕሙ ልዩ ስለሆነ፣ ቫይቡ፣ ሽታው፣ የቤቱ ኢንቴሪየር፣ ማቀባበያ እቃዎቹ ስለሚያምሩ፣ ከስተመር ሰርቪሳቸው ኮዚ ነው፣ ሙዚቃ ይመቻችኋል፣ ፎቶ ለመነሳትና ለፖስት ቆንጆ ቦታ ነው። እዛ ቦታ ስትሄዱ ሀብታም የመሆን ስሜት ይሰማችኋል። የትኛው ነው? ይሄ ሁሉ አንድን ቦታ ከሌላ ቦታ መርጣችሁ እንድትሄዱ የሚያደርጋችሁ እንዲሁም ደግሞ 50 ብር ይሸጥ የነበረውን ቡና በፈቃደኝነት 300 ብር ከፍላችሁ እንድትጠጡ የሚያደርጋችሁ ነገር፣ ይሄ ቫልዩ ይባላል። ይሄንን ቫልዩ የመፍጠር ፕሮሰስ ደግሞ ማርኬቲንግ እንለዋለን። የፋዘር ኦፍ ማርኬቲንግ የምንለው ፊሊፕ ኮትለር ማርኬቲንግን እንዲህ ብሎ ነው ዲፋይን የሚያደርገው። ማርኬቲንግ is the science and art of exploring, creating and delivering value to satisfy a need of a customer። ስለዚህ እናንተ ቢዝነሳችሁ ላይ ወይንም ደግሞ መሸጥ የፈለጋችሁት ነገር ላይ እነኚህን ቫልዩዎች የምትጨምሩበት ፕሮሰስ ማርኬቲንግ ነው። እሺ 50 ብር ይሸጥ የነበረውን ቡና 150 ብር እና 300 ብር ከፍላችሁ እንድትጠጡ ያደረጋችሁ ማርኬቲንግ ከሆነ እናንተ ይህንን ኮፊ ሾፕ በመጀመሪያ የት ነው ያያችሁት? ያያችሁት ኦንላይን ፕላትፎርሞች ላይ ሲተዋወቅ ከሆነ ልክ እንደ ኢንስታግራም፣ ቲክቶክ፣ ዩቱብ፣ ኢሜል፣ ዌብሳይት የመሳሰሉት ኢንተርኔትን የሚጠቀሙ ፕላትፎርሞች ላይ ሲተዋወቅ ወይንም ደግሞ በአጋጣሚ አይታችሁት ከሆነ የሄዳችሁ ያንን ዲጂታል ማርኬቲንግ እንለዋለን። ስለዚህ የዛ ኮፊ ሾፕ ባለቤት ወይም የዛ ኮፊ ሾፕ ማርኬተር ይህንን ኮፊ ሾፕ ያለውን ቫልዩ እናንተ በኢንተርኔት በኩል እንድታዩት አድርጓችኋል ማለት ነው። ያ ዲጂታል ማርኬቲንግ ነው። ኦንላይን ሶርሶችን በመጠቀም ማርኬቲንግ መስራት ማለት ነው። ብዙ ሰው ዲጂታል ማርኬቲንግ በኦንላይን እቃ መሸጥ ወይንም ደግሞ ቪዲዮ ፖስት ማድረግ ይመስላል። ኖ፣ ኢትስ አ ዲፕ ኮንሰፕት። ዲጂታል ማርኬቲንግ ማለት ኢትስ አ ዩዚንግ ኦፍ አ ዲጂታል ፕላትፎርም ቱ አትራክት፣ ኮኔክት ኤንድ ሴል ቱ አ ፒፕል ኦንላይን ላይ ለሚገኙ ሰዎች እቃን የምንሸጥበት፣ ከሰዎች ጋር ኮኔክት የምናደርግበትና ከስተመራችንን አትራክት የምናደርግበት ሜትድ ነው። ከማርኬቲንግ የሚለየው ኦንላይን ፕላትፎርሞችን በመጠቀም የምናደርገው መሆኑ ነው። ማርኬቲንግ የዘና አምብሬላ ተርም በውስጡ ብዙ ነገሮች አሉት። ከነኛ ውስጥ አንዱ ዲጂታል ማርኬቲንግ። ስለዚህ ማርኬቲንግ ቫልዩ አድ ማድረግ ነው። ዲጂታል ማርኬቲንግ ደግሞ ኦንላይን ሶርስን በመጠቀም ማርኬቲንግ መስራት ነው ካልን፣ እስኪ እናንተ በመጨረሻ ጊዜ የገዛችሁትን እቃ ኮሜንት ላይ ጻፉ። ምን አይነት ቫልዩ አግኝታችሁበት ነው የገዛችሁት? ለምን ገዛ? ወይም ያንን ብር እንድታወጡ ያደረጋችሁ ነገር ምንድነው? ኮሜንት ላይ አሳውቁኝ። በቀጣይ ክላስ እንገናኛለን። ባይ